በመጀመሪያ ለሚያዩት ሰዎች አባባ ጸጋዬን እርሶን ለማያውቁት ዝምድናን እንዴት እንደምታውቃቸው ራስን አስታውቁና። እኔም ተስኖት ወዳጆ እባላለሁ። የጸጋዬ ሀብቴ የእህትና የወንድማማቾች ልጆች ነን። የአባቴ የእህት ልጅ ነው። እኔ ደግሞ የእናቱ የእህት ልጅ ነኝ። የአክስቴ ልጅ፣ እኔ ደግሞ የአጎቱ ልጅ ነኝ። ስለ ጸጋዬ ወይም ስለ አልማዝ እግዚአብሔርን የምታመሰግንበት ነገር ካለ ወይም ስለ ቤተሰቡ የምትለው ነገር ካለ? እንግዲህ አሁን ጥያቄ ለምን እንትን ለማለት ይሄንን ለማድረግ የተበቃው 60ኛ ዓመት የጋብቻ በዓላቸውን ለማክበር ታስቦ ስለሆነ የዚህን ያህል ዓመት በፍቅር በሰላም ኖረው ልጆቻቸውን ደግሞ ለዚህ ለወግ ማዕረግ አብቅተው እስከዚህ ስለደረሱ እግዚአብሔርን ማመስገን ይገባል እላለሁ። ከጋሽ ጸጋዬ እና ከወይዘሮ አልማዝ የሚማሩት ወይም የተማሩት ነገር ካለ? ከጸጋዬ ብዙ ነገር ራሱን ጠብቆ ራሱን ከተለያየ ነገር ጠብቆ ኮራ ብሎ የኖረ በመሆኑ ሁልጊዜ ራሱን ጠብቆ ስራ ዓለም ውስጥ በነበረበት ጊዜ ጀምሮ በቃ ምን ብዬ ልናገር፣ ምንም ቆሽሾ የማያውቅ ሰው ራሱን አለባበሱን ጠብቆ አምሮበት የሚወጣ የሚገባ እስካሁን ሰዓት በዛው አይነት ሁኔታ ያለ ሰው በመሆኑ ደስ ይላል። መጨረሻ ትዝታ ካለ ከጋሽ ጸጋዬ ከወይዘሮ አልማዝ ወይም ከቤተሰቡ ጋር ትዝ የሚሉት ነገር ካለ? ብዙ ትዝታዎች አሉ። ያው አብረን ኖረን እንትን ስትል ብዙ የቆዩ ትዝታዎች ይኖራሉ። በፍቅር ያሳለፍከው ቤተሰብ ላይ የነበረው ፍቅር ደስ ይል ነበር። ስለዚህ ያንን ፍቅር መመለስ እንዴት እንደሚቻል እና መግባባት እንዲኖር እግዚአብሔር ቢፈቅድ አሁን ያሉት እንደ ቀድሞቹ ቢሆኑ ደስ ይላል። በመጨረሻ እንኳን አደረሰ መልእክት እንድታስተላልፍ። በመጨረሻ እንኳን ለ60ኛ ዓመት እግዚአብሔር አበቃችሁ። እግዚአብሔር እድሜና ጤና ባላችሁበት እግዚአብሔር ይስጥ።